የዘይነብ ትርጉም ምንድነው? ዘይነብ ማለት በጣም ጥሩ መዓዛ ያለው ተክል ማለት ነው። ያ ተክልም እያደገ ሲሄድ ጥሩ መዓዛው ወይም ደግሞ ያለው ሽታ እየጨመረ የሚሄድ የተክል አይነት ነበረ ዘይነብ ማለት። ለዚህ ዘይነብ ታሪኳን እንጀምረው። ዘይነብ የተወለደችው እስልምና ከመምጣቱ ከ17 ዓመት በፊት ነበረ። ከ17 ዓመት በፊት ታዲያቺ ዘይነብ እንደዛ አንጋፋ ከምንላቸው ቤተሰቦች ውስጥ መጣ። ሁሌም የምታስበው ስታተሷን ነበረ። በጣም ትልቅ ቤተሰብ ውስጥ መወለዷን፣ በጣም ቀበጥ መሆኗል፣ ሁሉም ነገር እንደሚገባት አድርጋ ታስብ ነበረ። ከሚገቧት ነገሮች ውስጥም ደግሞ አንዱ ብላ የምታስበው የነቢያችን አለይሂ ሰላቱ ወሰላም ፍቅር ነበረ። ዘይነብ ከልጅነቷ ጀምሮ እያሰበች ያደገችው የኔን ቤተሰብ የሚመጥነው የእናቴንም የአባቴንም ቤተሰብ የሚመጥን ብቸኛ የትዳር እጩ ለኔ ነቢያችን አለይሂ ሰላቱ ወሰላም ነው ብላ ታስብ ነበረ። ሙሉ እድሜዋንም የምትጠባበቀው ነቢያችን አለይሂ ሰላቱ ወሰላም ቤቷ መጥተው የትዳር ጥያቄውን እስኪያቀርቡ ነበረ ጓጉቷ የምትጠብቀው። አንደኛ ቅርብ ዝምድና አላቸው በእናቷ በኩል፣ ሁለተኛ ደግሞ ቤተሰቧን ይመጥናልን ብላ ስለምታስበው ነው።